በመዝናኛ ቦታዎች፣ በቤታቸው ወይም በስራ ቦታ ሆነው ተማሪዎች ጉግል ክላስሩምን እንዴት መቀላቀል እንደሚችሉ በዚህ ቪዲዮ እናያለን። ሰላም ጤና ይስጥልኝ። እንዴት አላችሁ? መሌ ነኝ ከዲጂታል ቴክ ኤንድ ኤጁኬሽን ዩቲዩብ ቻናል። በዚህ አጭር ቪዲዮ ተማሪዎች ጉግል ክላስሩምን እንዴት መቀላቀል እንደሚችሉ፣ የተለያዩ አማራጮችን ተጠቅመው ወደ ጉግል መማሪያ ክፍል እንዴት መቀላቀል እንደሚችሉ ነው የምናየው። በባለፈው በክፍል 1 መምህራን ጉግል ክላስሩምን እንዴት ክሬት ማድረግ እንደሚችሉ እና ተማሪዎችን በምን መንገድ መጋበዝ እንደሚችሉ ጉግል ክላስሩምን እንዲቀላቀሉ ነበር ያየነው። ያን ቪዲዮ ያላያችሁ ሰዎች ተመልሳችሁ እንድታዩት እየጋበዝ፣ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎችም ቻናሉን ሰብስክራይብ በማድረግ እንድትጀምሩ እንጋብዛለን። ቀጥታ ወደ ቪዲዮ እንገባለን። በባለፈው በክፍል 1 ተማሪዎች ወደ ጉግል ክላስሩም እንዴት መቀላቀል እንደሚችሉ፣ መምህሩ በምን መንገድ መጋበዝ እንደሚችል ነበር ያየነው። ከነዚህ መካከል አንዱ እንግዲህ የክላስ ኮድ ጀነሬት በማድረግ ነው። ሌላኛው ሊንክ በመስጠት ነው። ስለዚህ የዚህን ክላስ ኮድ ኮፒ እናድርገውና እንዴት እንደሚቀላቀሉ እናያለን። ሌላኛው እና ሶስተኛው መንገድ ኢንቪቴሽን በመላክ ነው ወደ ኢሜይላቸው። እዚህ ላይ እንደምታዩት ልክ በባለፈው እንዳየ ነው ኢንቪቴሽን የተላከለትን ተማሪ ያሳያል ማለት ነው። ኢንቫይትድ ይላል። እዚህ ባዶ ቦታ ላይ የምታዩት ተማሪዎች ኢሜይላቸውን በማስገባት ኢንቪቴሽን እንዲላክላቸው ለማድረግ የሚያስችል ነው። ኦልሬዲ የተላከ ነው፣ ኢንቫይትድ የሆነ ነው። ስለዚህ ተማሪዎች ያን ተጠቅመው እንዴት መቀላቀል እንደሚችሉ ነው አሁን የምናየው። እዚህ ላይ እንደምታዩት ኢንቪቴሽን የተላከለት በኢሜይል የተላከለት ተማሪ እንዴት ጆይን ማድረግ መቀላቀል እንደሚችል ነው የምታዩት። ኢሜይሉን ሲከፍት ሊንክ ያገኛል። ስለዚህ ሊንኩን ከፍቶ ጆይን ማድረግ እንደሚችል ነው። ወይም ከፕሮፋይሉ ጎን ጉግል አካውንት እንደከፈተ ጉግል አፕስ የሚለውን ሲከፍት አማራጮች ይመጣሉ። ጉግል ክላስሩም የሚለውን ክሊክ ያደርጋል። ከዛ ጆይን ክላስ የምትላለች ከታች፣ ወይም ከፕሮፋይሉ ጎን ጆይን ክላስ ወይም ክሬት ክላስ የሚሉ ሁለት አማራጮች አሉ። የላይኛዋን ጆይን ክላስ የምትለዋን ወይም ታች ያለችውን ጆይን ክላስ የሚለውን ሲጫን የኮድ ማስገቢያ ቦታ ይመጣል። ቅድም ኮፒ ያደረግናትን ኮድ ፔስት ማድረግ ነው። ከዛ በኋላ ጆይን የምትለዋን ክሊክ ማድረግ ነው። ጆይን የምትለዋን ክሊክ ስናደርግ ቀጥታ ወደ ክላስሩም ይወስደናል። መምህሩ ክሬት ወዳደረገው ክላስ ይወስደናል ማለት ነው። ፍሬሽማን እንግሊሽ የሚል ኮርስ፣ የተከፈተ ኮርስ፣ እዛ ኮርስ ጋር ጆይን አደረግን ወይም ተቀላቀልን ማለት ነው። ተቀላቀለ ማለት ነው ተማሪው። ስለዚህ በዛ መንገድ መቀላቀል ይችላል ነው። ከዛ ተመልሶ እዚህ ላይ እንደምታዩት መምህሩ ተማሪው በትክክል ጆይን ማድረጉን ወይም ክላሱን መቀላቀሉን ቼክ ማድረግ ይችላል ማለት ነው። ይህን ቼክ ለማድረግ ከላይ ፒፕል የሚለውን ሲጫን ታች ስንት ተማሪዎች ጆይን እንዳደረጉ ያሳያል። እዚህ ላይ አንድ ተማሪ መቀላቀሉን ያሳያል ማለት ነው። ስለዚህ 20 ተማሪዎች ካሉት 20ም ተማሪዎች በትክክል መቀላቀላቸውን ቁጥራቸውን አይቶ ቼክ ማድረግ ይችላል ማለት ነው።